ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። አሜሪካና ዩናይትድ ኪንግደምን ጨምሮ በርካታ ዓለም አቀፍ ድርጅቶችና ሀገራቶች የአንካራን ስምምነት እንደሚደግፉ ገለጹ። የአፍሪካ ህብረት አሜሪካና ዩናይትድ ኪንግደምን ጨምሮ በርካታ ዓለም አቀፍ ድርጅቶችና ሀገሮች ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መካከል ታህሳስ 2 ቀን የተፈረመውን የአንካራ ስምምነት እንደሚደግፉ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ስምምነቱን ከፍተኛ ኃላፊነት ያለው አስፈላጊ እርምጃ ሲሉ እንደሚደግፉ ገልጸው ያለመዘግየት ስምምነቱን እንዲተገብሩም አጥብቀው እንደሚያበረታቱ አስታውቀዋል። የአውሮፓ ህብረት ስምምነቱን በአፍሪካ ቀንድ ውስጥ ውጥረትን ለማርገብ የጋራ መከባበርና ውይይት አስፈላጊነት እንደሚያንጸባርቅም ገልጿል። ህብረቱ ለሁለቱም ሀገራት ትብብር፣ ሉዓላዊነትና የግዛት አንድነት ያለውን ድጋፍ በድጋሚ ገልጿል። በተመሳሳይ ሁኔታ አሜሪካ ስምምነቱን የጋራ ጥቅሞችን በማጠናከር የሉዓላዊነት እንዲሁም የሀገሪቱን አንድነት፣ ነጻነትና የግዛት አንድነትን ትብብር የሚያጎለብት መሆኑን በመግለጽ እንደምትደግፉ አሳውቃለች። ለጋራ ኢኮኖሚያዊ ተጠቃሚነት አስተማማኝ ደህንነቱን የጠበቀና ዘላቂ የሆነ የባህር መዳረሻ ኢትዮጵያ እንዲኖራት የሚያስችሉ ቴክኒካዊ ድርድሮችንም እንደምትጠብቅ ገልጻለች። የዩናይትድ ኪንግደም የውጭ ጉዳይ የጋራ ሀብት እና የልማት ቢሮ ቃል አቀባይ በአፍሪካ ቀንድ ትብብርን፣ መረጋጋት፣ ልማትና የጋራ ብልጽግናን ለማሳደግ የተወሰደ እርምጃ ሲል ድጋፋቸውን ገልጿል። በተጨማሪም የተባበሩት መንግስታት ድርጅት ስምምነቱን እንደሚደግፉት ገልጿል። ኢትዮጵያና ሶማሊያ በባህር በር ሳቢያ በመካከላቸው የተፈጠረውን ውዝግብ ለማርገብ ታህሳስ 2 ቀን በቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን አሸማጋይነት በአንካራ ስምምነትን ፈጽመዋል። በስምምነቱ መሰረትም ሁለቱ መሪዎች ኢትዮጵያ አስተማማኝ ደህንነቱን የተጠበቀና ቀጣይነት ያለው የባህር በር መዳረሻ እንዲኖራት የሚያስችል ሲሆን ይህም የሊዝ ውልን ጨምሮ በኮንትራትና በሌሎች ሞዳሊቲዎች በሉዓላዊ የሶማሊያ መንግስት ስልጣን ስር የሚተገበር መሆኑ ተመላክቷል። የሁለቱ ሀገራት መሪዎች አንዳቸው ለሌላቸው ሉዓላዊነትና የግዛት አንድነት መከበር ያላቸውን ቁርጠኝነት በማረጋገጥ ለዓለም አቀፍ ሕግ እንዲሁም ለአፍሪካ ህብረት መርሆች መከበር ላይ አጽንኦት መስጠታቸው ተመላክቷል። ስምምነቱ ሁለቱ ሀገራት በ4 ወራት ውስጥ የሚጠናቀቅ ቴክኒካል ድርድር ከጎርጎሮሳውያኑ የካቲት 2025 በፊት መጀመርን ያካተተ ነው። በተጨማሪም ሶማሊያ በአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅናም ሰጥታለች ተብሏል። ይህ ስምምነት የተፈረመው ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት በኋላ በቀጠናው ላይ የተፈጠረውን ውጥረት ተከትሎ ነው። ከሶማሊላንድ ጋር የተፈረመው ስምምነት በሞቃዲሾ በኩል የሶማሊያን የግዛት ሉዓላዊነት መጣስ ተደርጎ ተወስዷል ሲል አዲስ ስታንዳርድ ዘግቧል። ኤርትራውያንን ጨምሮ በርካታ የውጭ ሀገር ዜጎች ብሔራዊ ጥቅምን በሚጎዳ ህገወጥ ተግባር ላይ መሰማረታቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት ኤርትራውያንን ጨምሮ በርካታ የውጭ ሀገር ዜጎች በህገወጥ ማዕድንና የገንዘብ ዝውውር፣ በአደገኛ እጽ ዝውውር፣ በህገወጥ የሰዎች ዝውውር፣ በኮንትሮባንድ፣ በሐሰተኛ ሰነዶች ዝግጅትና የመሳሰሉ ወንጀሎች ሲፈጸሙ መገኘታቸው ተገለጸ። አገልግሎቱ በኢትዮጵያ የህግ ጥሰትን የፈጸሙ የውጭ ዜጎችን በተመለከተ ዛሬ በወጣው መግለጫ ቁጥራቸው ቀላል የማይባል የውጭ ሀገር ዜጎች የኢትዮጵያን ብሔራዊ ጥቅምና ደህንነት የሚጎዱ ተግባራት ላይ በመሰማራታቸው ከባድና የተደራጁ ድንበር ተሻጋሪ ወንጀሎችን ሲፈጽሙ መገኘታቸውን ማረጋገጥ ችለናል ብሏል። በተለይ በርካታ ኤርትራውያን በህገ ወጥ መንገድ ወደ አገር ቤት በመግባት በህጋዊ መንገድ ገብተው ከተፈቀደላቸው የጊዜ ገደብ በላይ በመቆየት በእነዚህ ህገ ወጥ ተግባራት ላይ ተሳታፊ ሆነው መገኘታቸው ተገልጿል። ስደተኞቹ የኤርትራ ዜግነት ያላቸው ዘመድን ለመጠየቅ በማስመሰል ከዱባይ፣ ከኤርትራ፣ ከኡጋንዳ በመመላለስ የተለያዩ ሸቀጣሸቀጦችን በሻንጣ በማስገባትና በማስወጣት የኮንትሮባንድና ሌሎች ህገወጥ ተግባራት ላይም እየተሳተፉ ነው ብሏል። እንዲሁም በተለያዩ ሀገራት ከሚገኙ ሌሎች ህገወጥ ደላሎች ጋር በመተሳሰር በርካታ ፍልሰተኞችን በህገወጥ መንገድ ሲያዘዋውሩና በህገወጥ የሰዎች ዝውውር ሲከናወኑ ተገኝተዋል ተብሏል። በተጨማሪም ለተለያዩ ህገወጥ ተግባራት የሚያገለግሉ ሐሰተኛ የተጭበረበሩ የጉዞ የፋይል ሰነዶች፣ ማህተሞች፣ የባንክ ቡኮች በማዘጋጀት በመጠቀም ህገወጥ ተግባራትን ሲፈጽሙ እንደነበር አገልግሎቱ አስታውቋል። ማንኛውም የውጭ ሀገር ዜጋ የሀገሪቱን ህግ ተላልፎ ከተገኘ በህግ ተጠያቂ እንደሚሆን የገለጸው አገልግሎቱ ኤርትራውያን ስደተኞች ላይም ያለ አግባብ ክፍያን ዲፖርቴሽን እንደሚፈጸምባቸው ተደርጎ መዘገቡ ከእውነት የራቀ ነው ሲልም አስተባብሏል።
የውጭ ዜጎች በቀን ማህተም ገብተው ከሚፈቀድላቸው የ90 ቀን የጊዜ ገደብ በላይ ከቆዩ የሚጣልባቸው ቅጣት ቢኖርም የኤርትራ ዜግነት ያላቸው ሰዎችን ጨምሮ ለጎረቤት ሀገራት እንዲከፍሉ የሚጠየቀው ክፍያ በእጅጉ በ200 የቀነሰ ሆኖ እያለ ለኤርትራውያን የተለየና የተጋነነ ክፍያ ይጠይቃሉ መባሉ ከእውነት የራቀ ነው ሲል አገልግሎቱ አመላክቷል። ነገር ግን ኤርትራውያን ዜጎች እንደማንኛውም የጎረቤት ሀገር ዜጎች በቀን ማህተም ገብተው በተፈቀደላቸው የ90 ቀን የጊዜ ገደብ ቆይተው ለሚሄዱ ሰዎች ምንም አይነት የቪዛ ክፍያ እየተጠየቀ አለመሆኑን ገልጿል። በመሆኑም በኤርትራውያን ስደተኞች ላይ ያለ አግባብ የሚጣል ክፍያና ዲፖርቴሽን አለመኖሩን ጠቅሷል። ህጉም በተለያዩ ህገወጥ ተግባራት ላይ ተሳታፊ ሆነው የሚገኙ አካላት ላይ በሙሉ ተፈጻሚ እንደሚሆን እንጂ አንድ ወገንን ለይቶ የሚፈጸም አለመሆኑን ገልጿል። የኢሚግሬሽን ዜግነት አገልግሎት ይህም ማብራሪያ የሰጠው ከዚህ በፊት በኢትዮጵያ የሚኖሩ ኤርትራውያን ወደ ሌሎች ሀገራት ለመሄድ ሲፈልጉ የመውጫ ቪዛ ለማስመታት እስከ $4000 የሚደርስ የተጋነነ ክፍያን እየተጠየቁ መሆናቸውን መግለጻቸውን መዘገቡ ተከትሎ ነው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም